አሰላሙ አለይኩም። በኦሮምኛ የሆነ አባባል አለ። ሰደቀኒ ሳሙ ከነኒ ነዳሙራ ረቢን ሀቲክሱ ይባላል። ሰድቀህ ከመሻማት ሰተህ ከመጸጸት አላህ ይጠብቀን ይባላል። እንዲህ ያልኩበት ምክንያት ሰሞኑ አህባሾቹ እናንተ ዋህብያዎቹ ኑና ተወያዩን እያሉ ትልቁም ትንሹም ይህንን ቪዲዮ በጣም እያሰራጩት ነበር። ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ በዚህ መልክ ነበር ውይይቱን ለማንኛውም ሰው ብለው ለሁላችንም የጋበዘን ማለት ነው። ነገር ግን ጠርቶ ሳበቃ ቦታ ላይ መገኘት አልቻለም። ብዙ ወንድሞቻችን መልስ ያሰጡታሉ። ነገር ግን እግሬ አውጭኝ ብሎ አምልጧል። ወንድሜ ሐፊዝ ከ13 በላይ ነው የደወለለት። ስልኩን ማን ያንሳው? አቡል አባስም ቪዲዮ ሰርቷል። በፈለከው ርዕስ ላይ መጥተህ ከኔ ጋር ተወያይ ብሏል። ነገር ግን ደግሞ ጥሪው እንደመቀበሉ አይደለም፣ ይከብዳል ነገሩ። ተጣራህ አይደለም ወደ ውይይቱ። ለምን ውይይቱን አትቀበልም? ለምን ትሻሻለህ? ለምን ስልክ አታነሳ? ነገሩ በሶሻል ሚዲያ ካሜራን ደቅነህ እንደመጮህ አይደለም። ሐቅን ይዣለው ካልክ እነዚህ ዋሃብያዎች ባጢል ላይ ናቸው ያሉት ካልክ እኛ ቁርአንን ይዘን ሐዲስን ይዘን አንተ መጽሐፍ የምታምንበትን መጽሐፍ ይዘህ፣ ምክንያቱም በቁርአን አታምንም፣ በሐዲስ አታምንም። በቁርአን ካመንክ በሐዲስ ካመንክ ትከፍራለህ ብሎ ያወጀው መሻይኾቻችሁ ናቸው። ፈሊዛሊከ አንተ በምታምንበት መጽሐፍ ይዘህ እንወያያለን። መስደረ ተለቂ ላይ እንወያያለን፣ ወይም እምነታችን ከየት ነው የምንወስደው በሚል ርዕስ እንወያያለን ብለው ብዙ ወንድሞቻችን ቪዲዮ ሰርተዋል። ወንድም ሐፊዝ ቪዲዮ ሰርቷል። ባል ደውሎልሃል እንደምታዩት ማለት ነው። በነገራችን ላይ ወንድማችንን ሐፊዝ ፎሎ አድርጉ እህት ወንድሞች፣ ባረከላሁ ፊኩም። አቡል አባስ ቪዲዮ ሰርቷል እና በሰጣችሁት ስጦታ ላይ ተመልሳችሁ አትጸጸቱ። እዛው ቦታ ላይ ተገኙ ለማለት ፈልጌ ነው።